ፓርቲ ኢህአዴግ ባይዘወይ ሀብታሙ አንተም ኢህአዴግ ነበር አይደለ ነው ይኸውልሽ ማለት ወይ ግን አንተም ኢህአዴግ ነበር እችን መልስልኝ ግዴ ለመጣልሻለሁ ኢህአዴግ መቼ ነበር ኢህአዴግ ነበር አይደል አንተ ኢህአዴግ የሆንኩበትን ዘመን ንገሪ እኔ አላቅም አንተ ስትናገር ነው የሰማው የኢህአዴግ አባል ነበርኩ ስትል ሰምቻለሁ አንተ አንዴ ኢህአዴግ ሲጠየቅ ኢህአዴግ ከሚጠየቁት ሰዎች አንዱ አንተ ነህ ያ ስርዓት ውስጥ የነበሩ በዛ ስርዓት ውስጥ የተሳተፉ በዛ ስርዓት ውስጥ የበሉ የጠጡ የተማሩ whatever ያደረጉ አብሮ መጠየቅ ነው ያለባቸው አንድም ወንጀል ያልሰራው በልበ ሙሉነት መናገር ቢሆንም እንኳን ጠጠር በመጣልም ቢሆን ላደረኩት አስተዋጽኦ ተጠያቂነት ስላለው ህዝቤን ይቅርታ ጠይቄ ይቅርታ መጠየቅ ብቻ አይደለም እዛ ሆኜ ይሄ ስርዓት እንዲያበቃ ታግዬ ስርዓቱ የሚያደርስብኝንም በደልና ሰቆቃ ተሸክሜ የኖርኩ ሰው ነኝ ስለዚህ አልፈራም የትም ቦታ ለመጠየቅ ዝግጁ ነኝ ተጠይቋል በይቅርታማ ከሆነ ቲፒኤልኤፍ ይቅርታ ጠይቋል እንዳንተ በድለናል ተሳስተናል አጥፍተናል አለ ያንተ ይቅርታ የሚቀበለው የነሱ ይቅርታ ግን ተቀባይነት የሌለው ለምንድን ነው እንደ ወንጀሉ እንደ ጥፋቱ መጠን ከጌታቸው ረዳ ጋር ብከራከር እኔ ይቅርታ የት ጋር ነው መጠየቅ ያለብኝ አንተ የት ጋር ነው ይቅርታ መጠየቅ ያለብህ ብዬ ተጠይቀው ነበር አንቺ ሩቅ ነኝ ለቲፒኤልኤፍ ስላልሽኝ በቲፒኤልኤፍ ጉዳይ on behalf of ቲፒኤልኤፍ የቲፒኤልኤፍ እንትን አድርጌ ልሞግትሽ ስላልፈለኩ ነው እንጂ አንተ እዛ ውስጥ እኔ ባይዘወይ አንተ ነህ በዛ መንግስት ተጠቃሚ የነበርክ እኔ አሜሪካ ሀገር ነው የኖርኩት በዛ መንግስት የተማርክ አንተ ነህ በዛ መንግስት የበላህ አንተ ነህ እኔ ባይዘወይ ኢህአዴግን አላቀውም እኔ በዛ መንግስት ያውልሽ እኔ በዛ መንግስት እኔም ቤተሰቤም ለመሪር አደጋ የተጋለጥን ብዙ ዋጋ የከፈልን ብዙ መስዋዕትነት የከፈልን ሰዎች ነን እንደ ጀነሬሽን እንጀራውን በልተሃል እኔ ግን አልበላም አሜሪካ ስለሆንሽ አታውቂው ጋምባሊ ቦቲ ጫማ ሽባ የሚቀጥለው ጥያቄ አፈልገው ቢቀርታ ትፈልጉታላችሁ አረ ይሰራችሁ እሺ ሞክሩ መስኮት መክፈት በታሪክ ለመጀመሪያ ጊዜ ሁሉንም መለሱ ሀያ 5,000 ብር 27 ዓመት ቀጥቅጦ ገዝቶናል ቀጥቅጦ ግን ህዝብን በዚህ ደረጃ ሀገርን በዚህ ደረጃ ዝቅ አላደረገም ይሄ ዝቅ ነው ያደረገ ሀገርን መጫወቻ ምን አይነት ሰዎች እጅ እንደወደቅን ማሳያ ነው ነገራችን ደግሞ አንዳንድ ሴቶች ከዲያስፖራ ይሄዳሉ ለመታወቅ እኮ ነው ፋኖ ይቀርጻቸው ፋኖ እኛ ፋኖ እናሸንፋለን ባዕድን እኮ ዙሪያቸው እኮ ሊቀመንበሮች ምናምን ባዕድን ናቸው ራታስቂ ምን እያልሽ ነው ሴቶች አምጥተዋቸዋል ደግሞ አንዱ ይመጣል አረ ጎራ ትላለች ትመጣና ያ ተዋራጅ ነው ያመና መተኮስ ብቻ ነው ፍሬንድ ዳኔ ተከተማ ፈንትን ፋኖ እናውቅም እኛ ግባ ጫካ አሁን ደግሞ የከተማ ልጆች እኔ መሰልጠናቸውን እኔ ነኝ እየሰልጥኑ ያሉ ግን እንደዚህ ማሳየት ምን አስፈልገው ደግሞ እኮ አንዳንዱ ሁለት የግራግር ነው አሁን ያ ጥይት ቢተከው ሲቆማ እኔ እኮ አውቃቸዋለሁ 360 የሚባል ታውቃለህ ዲያ አቃቸዋለሁ ልክ ነው ይሳማ አበሩት የነበሩ እነሱ ጨመርባሪዎች ናቸው አገሩን የሚበጠብጡ በየቀኑ ተረስቶ አብይ እሱ እዛው ቁጭ ብሎ ካሜራ ፊት ለፊት ቁጭ ብሎ ያወራል አብይ በየቀኑ ስራ ላይ ነው እሺ በየቀኑ ያው እነሱም እኮ ለሀገራቸው ብለው እኮ ለሀገራችሁ ማለት ለሀገራችሁ በየቀኑ ያ ጸብ አርስት ጽጋ አስቀምጦ ሰላም ወርደን አሁን የተገናገረ እሺ እዛ ላይ እርሚያስ የሚባል አለ አፍታሙ የሚባል አለ ከነሱ መካከል በቅርቡ አንድ ይሞታል ማለት አንድ ሱካር በሽተኛ የሆነ ያን ሰው አለ እሺ ከነሱ መካከል ማለት አስተላልፋ በዚህ በቅርቡ ወይም አፍታሙ ወይም እርሚያስ
ሚዲያ ካልዘጋችሁ በቅርቡ ከእናንተ መካከል አንድ ሰው ይሞታል ካልተመለሳችሁ ማለት ነው። ካልተመለሳችሁ የዚህ አገር ችግር እነሱ ብቻ ናቸው። እናመሰግናለን። በነገራችን ላይ እናንተ በቅርቡ እንደምትሞቱ ተነግሯችኋልና የኛስ መቼ ይሆን? ግድ የለም። እንግዲህ አብይ ፈቶ ከለቀቃቸው ሰዎች መካከል አንዱ ሰው ነው ይሄና ኤርሚያስ የተወሰነ አስተያየት ስትበት ይሄ ሰውዬ ምን እያለ ነው? ከመሞት በፊት የምትናዘዘው ነገር ካለም አደራ። ባሉን አስመልክቶ እንግዲህ ያው እንደምታዩት ያው ኑሮ በጣም ጨምሯል። በጣም አልቻልም መግዛት እና እኔ ምን ማድረግ እንደምንችል አላውቅም። ይሄን ነገር መንግስት ቢያይልን ደስ ይለኛል። በቃ እኔ በግ አይቻለሁ። በግ 15000፣ ዶሮ ደግሞ 1000 ብር ተብሏል። እኔ በቃ ትቻለሁ፣ አልችልም መግዛት። ቅቤ 700 ብር ተብሏል። በቃ አልችልም። ቡና ደግሞ 450 ብር ምናምን። ስለዚህ ጨመረ ብቻ አይደለም መኖር አልቻልንም። እኔ በስጭት ብያለሁ። አድጎበት ነው ለካ ፎቶ አንሱኝ እያለ ሰው ማጉረስ በቃ ያን የነበረ ነው። ገና ከልጅነቱ ቅድም ያሳይ ልጅነት ፎቶ ለመነሳት እጁን ወጥሮ ይወቅ ተዘጋጅቶ ለፎቶ ዲስታዩ ምስኪን ምናምን ከፎቶ በኋላ ልጁን በጥፊ ብሎት ይሆናል። ለዛ ነው ተግባሩ። መቼ ይሰምጣል ካልሆነ በስተቀር ይሄ መንግስት ብቻውን ይሰምጣል ወይስ ይዞን ይሰምጣል ካልሆነ በስተቀር በደንብ እየሰመጠ እየተወራጨ እንዳለ ነው ለኔ የሚሰማኝ። በኢኮኖሚም በማህበራዊም በፖለቲካም ፌል ያረገ መንግስት ነው። መቼ ነው ክቡር ጠቅላይ ሚኒስትር ወይም መንግስታቸው ይሄ አካሄድ ስህተት ሰርተናል፣ ችግራችንን አውቀናል፣ የኢትዮጵያ ህብረተሰብ ይቅርታ አድርጉልን፣ ችግሮቻችንን አብረን ለመፍታት አግዙን ማለት የሚጀምሩት መቼ ነው? ሁሉንም ነገር አድበስብሰህና ተሳክቶልኝ ሰርቼ ገንብቼ ምናምን ይያልክ ህዝብ እኮ አይን አለው። Check the mic and make sure it sound right, boys.